2 ዓመት እንደጨረሳችሁ ሀገር ቤት አትግቡ። ቲክቶክ ላይ 24 ሰዓት በመቀመጥ የምናመጣው ትርፍ የለም። ሄይ ጋይስ እንዴት ናችሁ? ዛሬ እንኳን ለዓመታዊ ለቅዱስ ገብርኤል በሰላም አደረሳችሁ አድረሰን። ዛሬ ከገብርኤል እንደመጣው ነው ሪከርድ ማድረግላችሁና ምን አስተዋልኩ መሰላችሁ? ዱባይ ውስጥ የምትኖሩ በተለይ ኮንትራት ቤት ያላችሁ ውጭ ላይ ለመስራት የምታስቡ የተንቀሳቀሳችሁ የመስራት ሀሳብ ካላችሁ ምናልባት ከኔ ኤክስፒሪየንስ ብነግራችሁ ጥሩ ይመስለኛል። እውነት ለመናገር ደክሞኛል። ሌሊት ሁሉ ሳንተኛ ነው ያደር ነው። ያው የሌሊት ጉዞ ስለሆነ ኮንትራት ቤት ከሆነ የምትኖሩት ዱባይም አልአይንም የትም ሁኑ በመጀመሪያ ማድረግ ያለባችሁ ካንስሌሽን ከመቀበላችሁ በፊት ግን ካንስሌሽን ተቀብላችሁ ውጭ ላይ የመስራት አላማ ካላችሁ የሆነ ስኪል ተማሩ። ብቁ ባለሙያ እንኳን ባትሆኑ የተሻለ ቤዚክ ኖሌጅ የሚመስል አንድ ነገር ለዛ ነገር ቤዚክ የሚባል ኖሌጅ እንዲኖራችሁ ከፈለጋችሁ የምትወዱትን የሆነ ነገር ለመማር ስታስቡ የምትወዱት ምንድነው? ከዛ ጀምሩ። በቃ የምትወዱትን ነገር ተማሩ። ምንም ይሁን ሜካፕ፣ ፀጉር ቤት፣ ሴልስ ሊሆን ኮምፒውተር ላይ ሊሆን ይችላል፣ ባሪስታ ሊሆን ይችላል፣ ዌይትረስ፣ ማንኛውም ነገር ይሁን ራሳችሁ ላይ በደንብ ስሩ። ኮንትራት ቤት እያለሁኝ ስማር ነበረ። ትምህርቴን ሳልጨርስ ነው የወጣሁት። ትምህርቴን ጨርሼ ወጥቼ ቢሆን ምን ያለፍኳቸውን ስትረግሮች አላሳለፍም ነበረ። የሆነ የምትፈልጉትን ስኪል ተማሩ። ውጭ ላይ ብትወጡ ማንኛውንም አይነት ነገር ብትሰሩ ያዋጣችኋል። ስራ ክፍት ነው። ውጭ ላይ ሆነው ስራ መርጠው ስኪል ኖሯችሁ ኮንፊደንስ ኖሯችሁ ኮሚኒኬሽን ስኪል የምታደርጉትን ነገር ካወቃችሁ የምትሰሩትን ነገር ካወቃችሁ ጥርጥር የለውም ዱባይ የብዙ ሰዎች መኖሪያ ናት። በጣም ብዙ ኢምፕሎየሮች አሉ። ትናንሽ እስከ ትላልቅ ተቀጥራችሁ መስራት ትችላላችሁ። ሃውስ ሜድ ብንማራቸው ብዬ የማስባቸው ነገሮች አሉ። መቅደም ያለበት ኮሚኒኬሽን ስኪል ነው። ሞስት ኢምፖርታንት የሚባለው በጣም አስፈላጊው ስኪል ኮሚኒኬሽን ስኪል ነው። ቋንቋ ብቻ አይደለም፣ የምትናገሩበት መንገድ። ኢንተርቪው ላይ ምግብ የሚሰራ ሰው ይሄን ምግብ ሰራ ይላል። የሚናገርበት መንገድ ልክ ካልሆነ ዝልፍልፍ ብሎ ልክ ነው አሁን ደክሞኝ እንደተዝለፈለፍኩት ማለት ነው ሰሪ ሊቀጥረው አይችልም። ሁለተኛ ነገር ሴልስ ብትማሩ፣ ሴልስን የምትማሩበት ኮንትራት ቤትም ሲሰራ ውጭም ሲሰራ ሪያሊቲውና ሰዎች የሚያወሩት ምን ያህል ልዩነት እንዳለው ሰዎች የሚያወሩት ስንፍናቸውን ነው። እንደዚህ አይሆንም፣ እንደዚህ አትሉም፣ ኖ ይሏችኋል። መሆን እንደማትችሉ ማድረግ እንደማትችሉ ሴልስን በማንበብ ትማሩታላችሁ። ፖድካስቶችን በማዳመጥ ጥሩ ሻጭ የሚባሉ ሰዎችን ሽያጭ ምንድነው በቃ ዴፊኒሽኑን በደንብ ወቁት። በደንብ ስታቁት የራሳችሁን ቢዝነስ ሲጀምሩ እውነቴን ነው የምላችሁ መሸጥ ምንድነው የሚለው ነገር ካወቃችሁት በደንብ ያዋጣችኋል። እኔ የመጀመሪያ ጊዜ ያደረኩት አክቹሊ የምሬ ነው የምላችሁ መሸጥ ምንድነው በቃ ምንም ይሁን አለ ብላችሁ የምታስቡትን ነገር መሸጥ ነው። ፕሮዳክት ብቻ አይሸጥም፣ ስኪል ይሸጣል። ስኪላችሁን እንዴት ነው የምትሸጡት? ኮሚኒኬሽን ስኪል ካላችሁ ቆንጆ ሴልስ የማትሆኑበት ምክንያት የለም። ከሰው ጋር የመግባባት የማውራት አንድን ነገር የማስረዳት ብቃቱ ካላችሁ ያንን ነገር ትሸጡታላችሁ። ከዛ በኋላ ዋይነት ማንም ሰው ይቀጥራችኋል። ማንም ሰው ሴልስ ራስ እንደመሸጥ ነው። በቃ ሰርቪስ ይሸጣል። ስኪል ብያችኋለሁ። ፕሮዳክት ይሸጣል፣ አቴንሽን ይሸጣል። እናንተ የትኛውን መሸጥ የምትፈልጉ ፒክ አድርጉና ካላችሁ ነገር ምን አውቃለሁ እሱን ይዛችሁ ብትመጡ በጣም ስማርት የሆኑ ልጆች አሁን ላይ ወደ ተምረው ዲግሪ ዲፕሎማ እስከ ማስተርስ የተማሩ ልጆች 2 ዓመት በላይ ኮንትራት ቤት አትስሩ። እንደዚህ ያልኩበትን ምክንያት እነግራችኋለሁ። የሆነ ነገር ቢልድ ማድረግ ከፈለጋችሁ አንድ ቦታ ረጅም ዓመት መቆየት ይሰለቻል። ጥሩ አየር አናገኝም፣ የምንፈልገው ቦታ አንሄድም፣ ቤተክርስቲያን አንሄድም። በሶስተኛ ደረጃ እንድትማሩ የምፈልገው ነገር ባሪስታ ብትማሩ ዋቲፍ የቡና ማሽን አለ አሜሪካኖ ኮፊ የሚፈላበት። የኛ ልጆች እንፈራለን ማሽን ነገር ነው ወይን ይበላሻል እንፈራለን። በቃ we can try even የማሽኑን ስም ሰርች አድርገን ዩቲዩብ ላይ እንዴት እንደሚሰራ ሰርች አድርገን ሰዎቹን አሳዩኝ ማለት ሰዎቹ እንኳን ሲሰሩ ባሪስታነት ብትማሩ ጀስት ፕራክቲስ ብታረጉት። ለምሳሌ ኮፊውን ታውት ይሄ በማሽን ምናምኑ ማለት ነው። ኮፊውን ማለት ፍላጎት አሁን ይሄ ፍላጎት ላለው ነው የማወራው። ውጭ ላይ በጣም የሚፈልገው ነገር ነው የነገርኳችሁ። ኮፊው አለ፣ ክሬም ደግሞ ሁሉም አብዛኞቹ ቤት አለ። ይሄ ክሬሙ ታውት ክሬሙን ወተት ከዛ እሱን በማንኪያ የሚሆን በዚህ በሚመቱት በማሽኑ የሚሆን ብቻ በኤኒ ሚንስ ታገኛላችሁ የሆነ ነገር ሁሉም ቤት ማለት ነው።
በሱ አድርጋችሁ ስሩትና እስኪ ያያችሁ ቪዲዮ የተወሰነ ፕራክቲስ አድርጉ። ከዛ ውጭ ላይ ስትወጡስ አይዲያችሁን የምታሰሩበት ወይ በጣም ቀላል ነው ማለት ነው። አይዲ ለማሰራት የሆነ ሌላ ጣጣ ውስጥ አገቡ። እኔ ምናልባት ካሳለፍኩት እና ወይኔ ቢሆን ኖሮ ብዬ ካሰብኩት ነው ሼር ማደርጋችሁ። ባሪስታነት ተማሩ፣ ይጠቅማችኋል። ኮሚኒኬሽን ስኪል አለን፣ ሴልስ አለን፣ ሶስተኛ ባሪስታነት ተማሩ። ዛሬ ከታዘብኩት ውስጥ ምንድነው አብዛኞቹ የሚመጡት ከመዳም ቤት ነው። ንግስ ቦታ ሂጄ የታዘብኩት ነው ማለት አብዛኞቹ ከመዳም ቤት ነው የሚመጡት። አብዛኞቹ እንቅልፍ አለባቸው። ለምሳሌ አብዛኞቹ ሰዎች ቅዳሴ ላይ ተኝተዋል። ገብርኤልም ስናከብር አይቻለሁ፣ ጥምቀትም ስናከብር አይቻለሁ፣ መስቀልም ስናከብር አይቻለሁ። ከዚህ በፊትም ሌሎች ቤተክርስቲያን ንግሶች ሲሄድ አስተውያለሁ። አብዛኞቹ ቀጥታ ከመዳን ቤት ነው የሚሄዱት። ቤተክርስቲያን እንኳን እድል ያላገኘንበት ጊዜ አለ፣ ተመስገን ነው። ይሄ ሁሉ ጭንቀታችን የሆነው እስኪል አለመማራችን ነው። ይሄ አለኝ ብለን የምንለው ነገር ቢኖረን እንደዚህ ተጨናንቀን የሆነ ቦታ እንሄድም። በስነ ስርዓት ዴይ ኦፍ ኖሮን በስነ ስርዓት ሄደን በስነ ስርዓት መተን ተኝተን እንቅልፋችንን በስነ ስርዓት ቀናችን ተጠቅመን ኢቭን እኮ ያጋጥማል እንደዚህ አይነት ጉዳይ፣ ሁሌ አይደለም የሚያጋጥመን። በጣም ነው የሚያሳዝነው። ሌላ በጣም የታዘብኩት ነገር ምንድነው ያው እኔም አንዱ አቀራጭ ነኝ በእውነቱ፣ ግን አብዛኛው ሰው እንደዛም ሆኖ ስልክ ሊቀርጽ ነው የሚመጣው። በቃ ለሾ ነው የሚመጣው። ቤተክርስቲያን ለሾ ነው የሚመጣው። ለሾ ስላችሁ ጀስት ፎቶ በቃ የቲክቶክ ዘፈን ይከፈታል። ኢማጂን የሆነ መዝሙር ይከፈታል፣ የሆነ ስናፕቻት ይከፈታል። ንግሱ ሲጀመር ታቦት ሲወጣ ታቦት ሰው ቅዳሴ ላይ ስልክ አውጥቶ ሰልፊ መነሳት ማለት ታቦት ራሳችሁን እትሶኬ አንሱ። ሰውን ለማስገባት ለምን እንደዚህ የሚደረገው? በቃ እያንዳንዱ ነገር ግዴታ ሰው ሊያውቅልን ይገባል። ዋናው ግን መልእክቴ ምንድነው? ውጭ ለመስራት የምታስቡ ሁላችሁ አሁን ላይ በጣም ብዙ ኢንፎርሜሽን ስለሚንሸራሸር በጣም ትልቅ እድል አለ። አሁን ላይ ሶሻል ሚዲያው እያንዳንዱ ሚስጥር እየፈለፈለ አውጥቶታል። እያንዳንዱ እድላችንን ምናልባት የዛሬ 4 ዓመት 5 ዓመት እና 3 ዓመት አካባቢ አሁን የምናውቀው ነገር አውቀን ቢሆን እውነት ለመናገር እያንዳንዳችን አሁን ያለንበት ቦታ ነው። ግን እግዚአብሔር ይመስገን እላለን። አምና በዚህ ሰዓት ገብርኤልን አላነገስኩም። አምና በዚህ ሰዓት በጣም የሚከብድ ስራ ውስጥ ነበርኩኝ ከምነግራችሁ በላይ። አይደለም ገብርኤል ንግስ ላስብ፣ ገብርኤል መች ቀኑ እንደዋለ ራሱ አላስታውስም ማለት አላውቅም። ዝስማች በጣም የሚከብድ ስራ ውስጥ ነበርኩኝ። ከመዳሜ ስትወጡ የሆነ ስኪል ሳትማሩ ወጣችሁ አይዲያ አሰርታችሁ ውጭ ላይ በጣም ብዙ ችግር አለ። ስለዚህ ውጭ ላይ ለመውጣት የምትቸኩሉ ተረጋጉ። ጀስት ተረጋጉ፣ እመኑኝ፣ ተረጋጉ። ተረጋግታችሁ ብዙ ፍሬ ታፈራላችሁ። መጀመሪያ ስኪል ያዙ። በደንብ ማጽዳት የሚገርማችሁ ስኪል ነው። ውጭ ላይ በጣም የሚፈለግ ነው። በደንብ ዲፕ ክሊን የሚያደርግ በቃ እቃዎችን በደንብ ተርቲብ የሚያደርግ በደንብ ኦርጋናይዝ የሚያደርግ እንደ ሃውስ ኪፐር በጣም በፕሮፌሽን ትቀጠራላችሁ። በጣም ጎበዝ ከሆናችሁ ማለት አንድ ጓደኛ አለችኝ እኔ በቃ ሶ ኤክስፐርት ነች። ምግብ ስሪ ብትሏት በፍጹም አታውቀውም፣ እንዴት እንደሆነ ምግብ መስራት አታውቅም። ግን አልኳችሁ ቤት ማጽዳት፣ ቤት ማስተካከል እኔ በጣም እቀናለሁ በሷ። በጣም ነው የምችለው። በቃ ትንሽዬ ቤት ሰጣችኋት፣ የሀገር ዕቃ ሰጣችኋት እንዴት እንደሚያምር አድርጋ እንደምታሳምረው አብረን ስለሰራን ነው ማቃት። እንደዚህ ያልኩት ሳላቃት አይደለም። አብረን ኖረናል፣ አብረን ሰርተናል፣ ዛሬም አብረን ነበር። ምግብ ስሪ ብትሏት አሰራም። ለምን ታውቃለች? ምን ሰርቪስ ልሰጥ አሉ። ደግሞ አንዳንዶች አያጸዱም፣ ምንም አታስገቧቸው። ምግብ በስነ ስርዓት አይችሉም፣ እሞክራለሁ ይሏቸዋል። ጽዳትስ በቃ ይደክማቸዋል። ገና ሲያስቡት ልጅስ ይደክማቸዋል ሲያስቡት። አንዱ ኤክስፐርቱ ነው እንዴ ወይ ልጅ በመያዝ በጣም አሁን ውጭ ላይ ልጅ በመያዝ እስከ 5000 ብር ነው የሚከፈላቸው በሃውስ ሜድ። እንስሳ የምትወዱ ድመት፣ ውሻ የምትወዱ በተለይ ዱባይ ላይ ወይ ድመት አለ ውሻ አለ። እነሱን ይሄ ራሱ ስኪል ነው። እኔ ለምሳሌ ምግብ አልችልም፣ ወጣው ማጽዳት ነው የምችለው። አለ የሚቀጥራችሁ፣ ግን እንደምትፈልጉት ደግሞ ዞሮ የሚቀጥራችሁ የለም። እንደምትፈልጉት ስላችሁ በቃ እንደሚወራው ወጫችሁና ገቢያችሁ አይመጣጠንም። ሳትወዱ በግዱ ምንድነው የምትሆኑት? የማትፈልጉበት ቦታ ትቆያላችሁ ማለት ነው።
በአንድ አመት ውስጥ የ20 ምናምን አመት ኤክስፒሪየንስ ነው የተሰጡት። ምክንያቱም እያንዳንዱን ነገር ከኢጃዛ ቤት እያንዳንዱን ነገር ነው የተማሩት። በህይወቴ በጣም ምን ወዳለው ሪሰርች ማድረግ ወዳለው፣ ስለ አንድ ነገር በጣም ጥያቄ መጠየቅ ወዳለው፣ በጣም ሪሰርች ማድረግ፣ በጣም ማወቅ፣ በቃ እያንዳንዱ ነገር ስኪል ነው የሚጠይቀው። ጥምቀትን ደግሞ እንዴት እንደምናከብር አሳያችኋለሁ። በውጭ ለመውጣት ያሰባችሁ ሰዎች እነዚህ ነገሮች ታሳቢ ብታደርጉ ደስ ይለኛል። እግዚአብሔር አምላክ ባላችሁበት ይጠብቃችሁ። በእውነቱ በጣም የተሰማኝን ነው የነገርኳችሁ። እግዚአብሔር ሆይ ለምን አትመለከተንም? ተሰደናል እኮ ነው ያልኩት። ማለት ተሰደናል እኮ ይሄ ሁሉ ሰው ተሰዶ እኮ እየለመነህ ነው። በስደት ሀገር እኮ ነው እግዚኦ እያልን ያለነው። ያማረርኩ መሰለኝ። ሀውስ ሜድ ውጪ ስራ የለም ወይ ነው ያልኩት። እንማር ግዴላችሁም። ቲክቶኩም ይደርሳል። አቅማችን እየደከመ ነው የሚሄደው ወገን። አይምሮአችን ራሱ አይፈልግም። ብዙ ነገር ኢግኖር እያደረገ ነው የሚሄደው። አሁን ባላችሁ ሰዓት ተማሩ፣ የምትወዱትን ተማሩ። ስታነቡ የሚገባችሁ፣ ስታዳምጡ የሚገባችሁ፣ ቪዲዮ ስታዩ ሰው ሲያወራ የሚገባችሁ፣ ኮመንታችሁን አስተካክሉ። ማን ነው ጓደኛችሁ? ስለምን እንደሚያወራው ዝክር ይዤ መጥቻለሁ። ዝክር ነው እንብላ። Yeah.